መውደቅ፣ መነሳት፣ ማግኘት፣ ማጣት፣ በመጨረሻም ስኬት። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ለእናንተ ይጠቅማና ያስተምራን ያልኩትን ቪዲዮ ይዤላችሁ መጥቻለሁ። አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለሌላ ሰው ይዳረስ ዘንድ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ለሌላ ሰው አዳርሱ። ዛሬ ተስፋ ያለ መቁረጥ ውጤትን አርሰናል እንደምሳሌ አድርገን እናያለን። ከልፋት በኋላ ጥሩ ውጤት እንዳለ፣ ከሀዘን በኋላ ደስታም እንዳለ፣ ከመዋረድ በኋላም ክብር እንዳለ እናያለን። አርሰናል ለ22 ዓመታት በብዙ ውጣ ውረድና ፈተና የመጣ ከበፊቱ ከፍታው ወርዶ በትንሽ ክለቦች ላይ የበላይነት ተወስዶበት ከዋንጫ ፉክክር ርቆ በአውሮፓ ቻምፒዮንስ ሊግ እና በኤሮፓ ሊግ ለብዙ ዓመታት ርቆ የቆየ ክለብ ነው። ሆኖም ግን በውስጣቸው የሚጠፋ ትልቅ ተስፋ፣ አሸናፊነት ባይነት፣ ታታሪነት አብራቸው ነበረ። ከዛም ከብዙ ጥረት በኋላ የድሮ አስፈሪነቱ የተመለሰ ለዋንጫ መፎካከር ከመሪ ክለቦች ጋር አንገት ለአንገት መታነቅ ጀመረ። ወደ ገናናው ቻምፒዮንስ ሊግ እንዲሁም ትልቅ ክለቦች ወደሚሳተፉበት ታላቁ የአውሮፓ ሊግ ተመለሰ። እንዲሁም ከዛም ቀጥሎ በአውሮፓም አስፈሪ ክለብ ሆነ። ከዛም ተከላካይ ክፍሉ ጎል የማይገባበት የብረት አጥር ሆነ። እንዲሁም ለረጅም ጨዋታዎች ምንም ጎል ሳይቆጠርበት ሪካርድ መስበር ቻለ። ከዛም ቀጥሎ የማይሸነፍና ለፍጻሜ የሚደርስ ትልቅ ክለብ ሆነ። አርሰናል ለብዙ ተከታታይ ዓመት ዋንጫ ለመብላት ተቃርቦ የነበረ ቢሆንም ነገር ግን መብላት አልቻሉ ነበር። ሆኖም ግን በውስጣቸው ተስፋና የእልህ ቁጭት ነበረ። ከብዙ ልፋት በኋላ በመጨረሻም ከመውደቅ መነሳት በኋላ ተወዳጁን ዋንጫ አሳክተዋል። ከዛም ቀጥሎ በዚሁ ዓመት በአውሮፓ ቻምፒዮንስ ሊግ ለፍጻሜ ተፋላሚ ሲሆኑ እንዲሁም ተጫዋቾቻቸው ለአውሮፓ ምርጥ እጩዎች ገብተዋል። እኛም ከውድቀት መነሳት፣ ከማግኘት ማጣት እንዳለ፣ ከሀዘን ውስጥ ደስታም እንዳለ ከአርሰናል መማር እንችላለን። በቀጣይ ሌላ አስተማሪ ቪዲዮ ይዤላችሁ እመጣለሁ። ሰላም ሁኑ።